አበባ ተሰጣጥ ብዬ ነው እንዴ? ነገ ደግሞ ሌላ ነገር ይዘህ መተህ ልትሰጣት ነው? ኤፍሬም ስላለ ብቻ አንተ ጋር እያወራ አይደለም፣ እሱ ጋር ነው እያወራ። አዳምጪኝ። አንተ ጋር አይደለም እያወራለች። እንደዚህ ቀስ ብላችሁ አንድ ባንድ አውሩሽ። ስራ ነው። ልትበሉ ነው? ስራ ነው። ለሁለት እንደዚህ አይን አውጥታችሁ ልትጎርሱን ነው? ስራ ነው የሚያናደው ነው አይደለም? ምንድነው ስራ የሚያናድደው? እንደዚህ ነው ምንም ከኔ ጋር መጋጨት ትፈልጋለህ? ከኔ ጋር መጋጨት ትፈልጋለህ? ከሱ ጋር እሱን ብቻ የምትሆን ከኔ ጋር ታው ልጅቷ እንደውም የኔ ኃላፊነት ነው። አንተም ጭምር አይደለች። ጀመር እኮ አበባ ነገር የምትወዱት እኮ እናንተ ሴቶች ናችሁ። እና ታዲያ ሴቶች የምንወደው ከፍቅረኛችን እንዲሰጠን ነው። ታዲያ ከሚወዳችሁ ሰው አበባ ቢሰጥሽ ምን ችግር አለ? ማን ነው ገና እንኳን መች በስርዓት አውሩና ጨርሱና እናንተ አበባ የሚሰጠው እና የማን ነው? ምን ችግር አለ? አበባ ነው። ኦኬ ትርጉሙን ሳታውቅ ነው ዝም ብለው ማለት ነው የሰጣት። መጀመሪያም ሲጀመርም ያመጣው ሐሳቡን ኤፍሬም ነው። ገባ አይደል? እሱ ባለ ነገር ብቻ አትመራ። አረ በጣም ተገርመኝ። እሱን ካስጣት ስላለ ሌላም ችግር የሚፈጥርብን ነገር አዟዙርሽ እንደዚህ እሷ ላይ እንድትናገር ጾም አልፈልግም። ተናገርኳትም እናቴ አልተናገርኳትም። አሁን የምፈልገው ኤፍሬም አሁን ምንድነው? እንውጣላችሁ ነው? ልትበሉ ነው? ለሁለት እንዴ ልትቆርሱ ነው? ምንድነው? ሰላም እንዴት አላችሁ? የኛ ውድ ቤተሰቦች እንዲሁም ተመልካቾች እንዴት አላችሁ? እኛ እግዚአብሔር ይመስገን ደህና ነን። እናንተም በያላችሁ በሰላማችሁ እዚህ ይበልኝ። ዛሬ እንግዲህ የመጣሁት ከእህቴ ጋር ነው። ትናንት ሲፈጠር የነበረውን ነገር ያው ልክ እንደናንተ በቪዲዮ ነው ያየሁት። ስለዚህ ቀይ አበባን በደንብ እናወራበታለን ማለት ነውና ክላስ ነበርኩ በአጋጣሚ። ከዛ ኤፍሬም የሰራውን ስራ አይታችኋል። ያው ባለፈው እያለን የነበረውን ነገር እናንተም ቢሆን ሰምታችሁታል። ማለት ጓደኝነት እሷ ከዛ እዚህ መታ እህትነትን ብቻ ፈልጋ አይደለም እንዲሆን የፈለግነው። ማለት ጓደኞችን እንድታፈራ ብዙ ከሰው ጋር እንድትግባባ እፈልጋለሁ። እህት የሆነችም አልሆነችም ይሄ ሁሉም ሰው እንዲያደርግ የምፈልገው ነገር ነው። ሁሌ ብቸኝነት ሆናችሁ ልትኖሩ አትችሉም እና ባለፈውም እንዳያችሁት ያው እንደ ቀልድ እናጣምራቸው አብረው ይሆኑ ስንል ከኤፊ ጋር ቪዲዮ ሰርተን አይታችኋል። አብሪኮ ያው እንደምታውቁት እውነት ለመናገር ፈሪ ልጅ ነው። ብዙ ጊዜ ከሴት ጋር ቅርብነት የለውም እና ከጽጌ ጋር ደግሞ ላይክ በቃ እንደ ቤስት ፍሬንድ እንደ ጓደኛ አብራችሁ ሁኑ እያልን ባለፈው ቪዲዮ እየሰራን ነበርና እሱ ላይክ አስገድደነው እንዲመስለው አልፈለግንም እኔና ኤፍሬምና ያው ከዛ በኋላ እንዲገናኙ እንዲደዋወሉ ሁላ አድርገን ነበረ። እሷም ደግሞ ብቻኝነት እንዲሰማትም አንፈልግም። ያው የዲኤንኤም ነገር እንደተጀመረ ነው። ሲመጣ ግን ውጤት ነው ቢሆን ለእናንተ እናሳውቃችኋለና ትላንትና ክላስ ነበርኩ በአጋጣሚ እንደነገርኳችሁ። ስመጣ በኋላ ላይ ቪዲዮ ልክ እናንተ እንዳያችሁት ቪዲዮ ተጭኖ ነው ያዩትና ብዙዎቻችሁ ያው ኮሜንት ላይ እየተናገራችሁ ነበረ። ተማሪ ናት፣ ክላስ አልጨረሰችም፣ ገና ደግሞ ልጅ ናት፣ የኔ ታናሽ ናት። ሰው ምራን ደግሞ መገመት ትችላላችሁና እኛ አበባ በተለይ አበባ ሲደርስ ዝም ብዬ ማየትም አልፈለኩኝም። ማለት አብሪኮንም ኤፍሬምንም መናገር እፈልጋለሁ። ኤፊ ነው እንደዚህ አይነት ድፍረት ለአብሪኮ የሰጠው እንጂ ቪዲዮ ላይ እንዳያችሁት መጀመሪያ ኤፍሬም ነው አበባውን ይዞ መጥተው ምናምን ስጣት ምናምን ማለት ነገር ነው። እኔ ያልኩት ተጣመሩ፣ የሆነ አንድ ላይ ጓደኛ ማቾች ሁኑ፣ አውሩ፣ ቪዲዮ አብራችሁ ስሩ፣ ላይክ እንደዛ ነው እንጂ አበባ ቀይ አበባ ተሰጣጡ ምናምን አላልኩም። ቀይ አበባ ማለት ኤፍሬም ለእኔ የሚሰጠኝ እንጂ ማለት አብሪኮና ጽጌ የሚሰጣጡበት ጊዜ ደግሞ አይደለም። ማለት ምናልባት እኮ ቀስ በቀስ ሊሆን ይችላል። ነገር ግን ነገሮች በሙሉ እንደ ሀሳብ ፈጣን ብዬ ነው ማሰቡ። ለምን እንደዚህ ትያለሽ? ስልጣን የለሽም፣ በእሷ አያገባሽም ልትሉኝ ትችላላችሁ። ነገር ግን እሷ አሁን ላይ የኔ ኃላፊነት ናት ብዬ ነው የማስበው። ማለትም የመጣችበትን ጉዳይ አይታችሁታል። ያንን ነገር እርግጠኛ ሆኜ እስከምጨርስ ድረስ አሁንም ቢሆን ኃላፊነት አለብኝ። ልክ እንደ ታላቅ እህት መምከር አለብኝ። በዛ ላይ ደግሞ ጥፋቱን ብዬ ማስበው የእሷ ሳይሆን ማለት ሰፈሯ ሂደው ጠርተዋት ነው ቀዩን አበባ የሰጣትና ጥፋቱ የኤፍሬም መጀመሪያ፣ ቀጥሎን ደግሞ የአብሪኮ ነው። ማለት አሁን ላይ እንደዚህ አይነት ድፈት እንጃ አላቅም። ጽጌ ልልሽ የፈለግኩትም እንደሆነ ታውቂያለሽ፣ ቀይ አበባ ደረጃ መድረስ የለባችሁም የኔ አባባል። እኔ ደግሞ ጓደኛ እንድትመሰርች ከጓደኞች ጋር እንድታወሪ ከኛ ጋር በደንብ እንድትግባቢ ምናምን ነገር እፈልጋለሁ። ግን ደግሞ ቀይ አበባ ድረስ ደርሳችሁ እና ደግሞ ቀይ አበባውንም ተቀብለሽ ሄድሽ። ምናልባት አበባ ትርጉም የለውም ብለሽ አስበሽ ሊሆን ይችላል።
ግን ደግሞ ቀይ አበባ ማለት ትርጉም አለው። አንድ ሰው ለፍቅረኛ የፍቅር መግለጫ ነው። ጽጌ ምን ልልሽ ፈልጌ ነው፣ ለምን ማለት አይቼዋለሁ ቪዲዮ ላይ ቀይ አበባ ለፍቅረኛ ነው እንጂ እኔ ልቀበል አልችልም እያልሹ ነበር። እዛ ጋር ወርውሪለት ምናምን ነገር ማለት ሲሆን አይ አልቀበልህም ብለሽ ለምን አልሽ? ያው እኔም እንትን ብየዋለሁ፣ ቀይ አበባ ለፍቅረኛ ነው እንጂ ለጓደኛ አይሰጥም ብየዋለሁ። በቃ ያው እኔን ሲጀምር በነጭ ከለር ብትሰጠኝ ደስ ይለኛል ስለው በቃ ችግር የለውም እንደ ጓደኛ ምናምን ያለኝ። ይሄ እኮ ያው እኔ ሲጀምር የኤፍሬም ስህተት ነው። እኔ ቪዲዮም እንዳለ አላየሁም። ካሜራ እንዲያዘው እኔ ኤፍሬም ነው አበባውን ገዝቶ። እኔ ቪዲዮ ላይ አይቻለሁ። አንቺም አልነበርሽም ክላስ እንደነበርሽ ነው የነገረኝ እኮ። በመጀመሪያ ይሄን ቪዲዮ ልክ እንደናንተ በቪዲዮ ብቻ ባላየው በሰዓቱ ብኖር ኤፍሬምንም አብሪኮንም አልቀበለውም ነበር እኮ። እኔ ሲጀምር የኛ ሰፈር ድረስ የመጡት ይሄ ለመስጠት አልመሰለኝም። አላውቅም ብቻ ኤፍሬም ጥፋት ነው እንዴ? ለምን የአበባ ገዝቶ ስጣት ይሏል? ሌላ ሰው ነው ካሜራ ያስያዝኩት። ሲመጡ የሆነ እንደቀልድም ላልፈውም አልፈልግም። ጣልቃ መግባት ምናምን ፈልጌ ሳይሆን ቪዲዮ ምናምን ሳይሆን በጣም እንትን ያልኩ ገና ካሁኑ ሳምንት 2 ሳምንት በማይሞላ ጊዜ ውስጥ አበባ መሰጣጣት ማለት እንደኔ ፌር ነው ብዬ አላስብም። ማለት አብሪኮም ቢሆን ያው ልጅቷ ሌላ ነገር እንድታስብ ባትፈልግ ደስ ይለኛል። እሱንም ደግሞ ልነግረውም ኤፍሬምንም የት ናችሁ ብዬ ስለው ውጭ ወጥተዋል። እሷንም ጠርቻት ምናምን ነገር ከቪዲዮ ውጭም ስለ ትናንትና የነበረውን አውርቻት ነበረ እና እኔም በሰዓቱ ጥፋት አለብኝ አልቀበል ማለት ነበርብኝ። መጀመሪያ ጥፋተኛ ኤፍሬም ነው። እንደ ጓደኛ ችግር የለውም ምናምን ስለኝ እንዳላስከፋው ብዬ ነው የተቀበልኩት እንጂ አልቀበልም ነበር። እውነትሽ ነው። ይሄ እኮ ማለት እንዳላስከፋው እያልሽ የምታደርጋቸው ነገሮች ለወደፊት ላይ የሆነ ችግር ሊፈጥርብሽ ይችላል። ባሽ ሁሉንም ሰው ያንን ሰው እንዳይከፋ ብለሽ ምናልባት አንቺ የተቀበልሽው ነገር ሂዶ ቤተሰብ ጋር ወይም ደግሞ እርግጠኛ ነኝ ይህን ቪዲዮ ሊያዩ ይችላሉ ቤተሰቦች። ስለዚህ ያንን ነገር ሲያዩ ሊደብራቸው ይችላል። እንደዛ ሲሆን ደግሞ ማንነውን እዚህ ጋር ተወቃሽ መሆኑ እኔ ነኝ። ስለዚህ ከዚህ አንጻር ነው እኔም እሱንም ኤፍሬምንም ቢሆን መናገር የፈለኩት። ይምጣና ይሄ ነገር ስሪስ እንደሆነ ማለት የተናገርኩትም ነገር እንደኔ ልክ ነው እንዲስቂም አልፈልግ እነሱ ጋር ማለት ነው። ማለት ከሳቅንላቸው ወደ ሌላ ነገር እንዲቀጥሉ ይችላል። እውነትሽ ነው። እኔ ራሱ እንዳልተነድጃለሁ ነገ የሆነ ነገር ብሎ ደግሞ ከአበባው የተሻለ ነገር ደግሞ ለፍቅረኛ የሚሰጠውን ነገር ይዞ ቢመጣ እንዳይደብረው ብለሽ መቀበል የለብሽ። እኔ ስጀምር ከአብሪኮ እንደ ጓደኛ ነህ እንጂ እንደ ፍቅረኛም ጊዜው አይደለም ሰዓቱም አይደለም። እና ደግሞ ሁሉም ሰው ደግሞ እየተናገረ ነው። አዎ አይቻለሁ። ኮሜንት ላይ ራሱ እህት ለመፈለግ ነው የመጣችው ምናምን ሲጨቀጭቁ ነበር፣ ለኤፍሬም ሲሳደቡ ነበር እና እውነታቸው ነው። ስለዚህ ይምጣ። ኤፍሬምንም አብሪኮንም በስርዓት ነው ማናገር ውጭ ወጥቷል። አሁን ወጥቷል። ደውዬላቸዋለሁ፣ ነብያቸዋለሁ። ሲመጡ ግን ላለመሳቅ ሞክሪ። ማለት እንደ ቁም ነገር ነው ማውራት የምፈልገው። የኤፍሬም ጥፋትም ቢሆንም የኤፍሬም ፍቅረኛ ነው ብዬ ዝም ብዬው ላልፍ አልፈልግም። ሲጀምር እኔም እንዳንቺ ነው ቪዲዮ በቃ ቤት ገብቼ ምናምን ያየሁት። እንጠብቃችሁ ይወጣልና
የአብሪኮ የምን ሚስት ነው? ከመጀመሩ ነው ሚስት ምናምን እየተባለ መቀላል ጀመረ። እንደዚህ አይነት ቀልድም ደስ አይለኝም። አብሪኮ ገባ አይደል? ምን ማለት ነው? ትናንትና የሰራው ስራ ልክ ነው? ለምን እንደዛ ታደርጋለህ? ፍሬምስ አበባውን ይዘሽው ነይ ብዬ አውርቻት ነው። ቁጭ አድርገው በቃ። ከዚህ በኋላ አበባ የሚባል ነገር የለም። ምንድን ነው ማለት ነው? አንተ ደግሞ ምን ማለት ነው? ሚስት ምናምን ነገር የምትለው ምን አይነት ጨዋታ ነው የተጫወተው? የአብሪኮ ጓደኛው ነው እንጂ ሚስት የሚባል ነገር አለ? ምን ስጣት ምናምን አያስፈልግም። እሺ ደህና ናችሁ? ደህና ነን እኛ እግዚአብሔር። ኦኬ ልጅቷ እዛው ኦኬ ልጅቷ ዝምተኛ ስለሆነች ይሄን ዝምተኝነቷን በመጠቀም ነው እንደዚህ አይነት ስራ የምትሰራው። ምን ማለት ነው? ያንተ ስራ ነው ሲጀመር። መጀመሪያ ያንተ ስራ ነው ይሄ። ገባ አይደል? አበባ ገዛህና መጣውና ልጁን ስጠው አልከው እንጂ አብሪኮ እንደዚህ አይነት ነገር ደፍሮ እንደማያደርግ አውቃለሁ። ምንድነው ሸው? ምን ማለት ነው? ትላንቱ አበባ ምናምን ሰጥተኝ ነበር። እኔ ደግሞ ቪዲዮ ትላንትና ይዘሽው ነው ብዬ ተናገርኳት። ቪዲዮን ካየው በኋላ እንደዚህ አይነት ስራ እንደምትሰራም አላወኩኝም። እኔ እኮ አሁን ምንድነው እንደዚህ ማቀፍ ፈቅድልህ ነበር የምትለው? ለምን ቀይ አበባ ገዝተህ ለምን ትሰጠዋለህ ለአብሪኮ? እውነቷ ደግሞ እኔ ደግሞ ከአብሪኮ ምን አይነት ነገር ነው ማለት ፍቅረኛሞች ለማድረግ ነው ይቅድ። ኧረ ከእንትን እኮ ከለሩ ምን ችግር አለው? ምንም ከለሩ አይደለም። በመጀመሪያ ለምን አሰብከው? ምን ማለት ነው? ተረጋጊ። ለምንድን ነው አንተ ለኔ አበባ የምትሰጠኝ? እሺ ፍቅረኛዬ ስለሆንሽ። እሺ እና ታዲያ እሱ ለምንድን ነው የሰጣት? በቃ ምን ቀለል አድርጊው። ምንድን ነው ቀለል የሚደረገው? ቀለል እያልክ የምታልፈው ነገር ብዙ ችግር ያመጣል እኮ። እኔ ደግሞ አይደለም ስላስጨነቀኝ የተቀበልኩት እንጂ እኔ ደግሞ ነግሬዋለሁ ለሱ። መቼ አስጨነቀሽ? እኔ ጀምር ተደብቄ እያየኋችሁ ነበር እኮ። እኔ ደግሞ ቤት ስሄድ ነው ቪዲዮ ቪዲዮ መቀረጹ ነው የነበረሽ አንቺ ሰዓት ነው አይደለም ለምን መቀረጹ አይደለም። ለምን ገዝተሽ ካስጣት አይደለም። ያንቺ ወጪ ምን ይሉታል? ምን ማለት ነው? እቺ ልጅ እኮ እስከምትሄድ ድረስ እኛ ላይ ነው ኃላፊነት ያለባት እኮ። ኃላፊነት ያለብን እኛ ነን አይደል? በቃ እንዴ ጀስት እሱ የቦለታ ነው እንደዚህ ማለት ምን ማለት ነው? ኤፍሬም እኮ ይሄን ነገር ተወሱን። ስለሱ አበባ ተወርሰው ቀይ መሆኑ ነው። ሻው አሁን አበባ ቀይ መሆኑ ያስፈልጋችሁ። በቃ ያስፈልግም ነበር ሲጀምር። ለምን ቪዲዮ ይዛችሁት መጣጣ አዳምጠኝ። አበባ ለቂው ምንድን ነው? አንተ ራስህ ምን ማለት ነው? አዳምጠኝ፣ መጀመሪያ አዳምጠኝ። ጥቂት ሰጣት አልፈልግም። የምር አልፈልግም። ኧረ ምን ነው የቀለዳችሁ? አብሪኮ አዳምጠኝ። በመጀመሪያ አዳምጠኝ። ማለት ሌላ ችግር ውስጥ እንድንገባ አልፈልግም። ማለት እቺ ልጅ እስከምትሄድ ድረስ የመጣችበት ጉዳይ ተጨርሶ እስከሚያልቅ ድረስ በእኔ ኃላፊነት ውስጥ ነው ያለችው። በዛ ላይ ደግሞ ታላቋ ነኝ። ገባ? ከሷ በላይ ደግሞ የምቀርብ ደግሞ እኔ ስለሆንኩኝ ነው እንደዚህ አይነት ነገር እየተናገርኩ ያለሁት። ትናንትና እንደዚህ ብላ መልሳልህ ልትሄድ ትችል ነበረ ስላከበረችው ወይ ስለፈራችን። ምክንያቱም አታውቅህም ገና ምንም ነገር ሳትተዋውቁ ገና በስርዓቱ እንኳን ካወራን ሳምንት ዝም በል ፍሬም። ምንድነው ዝም በል? ዝም እያወራለሁ የሚያንጨረጭርሽ ለምንድን ነው? አንተ ራስህ ምንድነው የህፃን ልጅ ስራ የምትሰራ? የህፃን ልጅ ስራ ካይን ስጣት ለሷሽ። እሺ የኔ ፍቅር ትጀጀላለህ። የብሬን ምንድነው? እኔ አልገባኝም እኮ። አዳምጠኝ። እቺ ልጅ በማን ኃላፊነት ውስጥ ነው እስካሁን ያለችው? በእኛ። ይሄን ነገር ደግሞ ቤተሰብ ድረስ ምናምን ሲደርስ ምንድን ነው እንባለው? ምን አሁን ይሄ ነገር ምንድን ነው? ያስቆጣል? አዎ ያስቆጣል። አብሪኮ ቀይ አበባ ለሷ ስለሰጠ አዎ ያስቆጣል፣ ያናዳል። ምንድን ነው የሚያስቆጣው? አንቺ ተረጋጊ እንጂ ነገሩን ቀለል አድርጊው። እውነቷ ነው ኤፍሬም። ምንድን ነው የሚያንጨረጭርሽ እንደዚህ? ትናንትና እኔ ብኖር ግን አልፈቅድልም ነበር። ይሄን ታውቃለህ። ተፈቅጃለሽ። ለምን አፈቅጂው? ሁሉን ነገር አንተ ስላልክ ይፈቀዳል እንዴ? አብሪኮ ደግመህ ስጣት እንካ። እዛው ብላ አትጃጃል። ቤት ገብቼ ምናምን ሳስበው ለካ እውነት ነው። የምር እንደዛ ነገር አያስፈልግም ነበር። ኧረ አንተ ሲጀምር ኤፍሬም ላይ ተሳስቼ ይሆናል። ምን ሆናችሁ ነው? እንደዚህ ቢሆን እኮ ተናግራ ነበር። ቪዲዮ ላይ እኮ ይቻላል። ለፍቅረኛ የሚሰጥ ነገር ነው። አብሪኮ ልክ ነህ። መጀመሪያ በስራ ታስበው። እኔ ሲጀምር ነግሬሃለሁ እኮ ለፍቅረኛ ነው የሚሰጥ እንጂ ለፍቅረኛ እንደማይሰጥ ታውቃለህ። እኮ በቃ አንዴ ተገዝቷል ብዬ ነው እኮ። ለምን ኤፍሬም አንዴ ተገዝቷል ብለህ ለወደፊት ሌላ ችግር ይዞ ቢመጣስ? ኧረ ጽጌ ተረጋጊ። ለምን ገዝተህ ስጣት ማለት ነው እንጂ ተቀበልሽው እሷ ላይ እንድትጮህ አይደለም የምፈልገው። እኔ ነኝ ይሄን ጉዳይ አነሳው። ትናንትና መልሰሽ አበባውን ይዘሽው ነው ያልኳት እኔ ነኝ። በቃ እኔ አሁን የምፈልገው ኤፍሬም አሁን ምንድነው? እንውጣላችሁ ነው? ልትበሉ ነው? ለሁለት እንዴ ልትቆርሱ ነው? ምንድነው? ገና ከመግባታችን እንደዚህ አይነት ጭንቅላት ብትወጣ ይሻላል። እንውጣላችሁ ከፈለግ ጥርግ ማለት ትችላለህ። አበባን አልፈልግም።
ከዚህ በኋላ እንደዚህ አይነት መጃጃል እንድትሰራ አልፈልግም። እሺ ኤፍሬም እኮ እኔ ኤፍሬም ላስረዳ አንድ ነገር የምር በቃ ፈልገው ከአብሪኮ ጓደኝነት ነው እንጂ እንደ ፍቅር መጫወት አልፈልግም። በቃ መጀመሪያ ኤፍሬም አውርተን የነበረውን እናንተ ምንድን ነው ከአብሪኮ ጋር ልናደርጋቸው የነበረው? ኧረ አንድ ሰው አውሩ ለሁለት። እሺ ምንድን ነበር መጀመሪያ ልናደርግ የነበረው? ልትበሉን ነው ወይ? መጀመሪያ ምንድን ነበር ልናደርጋቸው የነበረው? አንተ የሆነ ነገር በላ ምንድን ነው? እኔ ላንተ አብሪኮ ያወራንበት እንደዚህ ነው እንዴ? መጀመሪያ ለአንተ ጉዳይ አይደል እንዴ? እኔ ዘረሰ እጂ አንተ አይደለም እሺ ይዘኝ ሄድከው። እኔ ምን አውቃለሁ? እሱ ነው እኮ አዳምጠኝ። መጀመሪያ ያወራንበት እኮ እንደዚህ አይነት ነገር አይደለም እንዴ? ኦኬ ፍቅረኛሞቹ ነው ብለን ነው እንዴ ያወራ ነው? እና አበባ ተሰጣጥ ብዬ ነው እንዴ? ነገ ደግሞ ሌላ ነገር ይዘህ መተህ ልትሰጣት ነው? ኤፍሬም ስላለ ብቻ እያ አንተ ጋር እያወራ አይደለም፣ እሱ ጋር ነው እያወራ። አዳምጪኝ። አንተ ጋር አይደለም እያወራለች። እንደዚህ ቀስ ብላችሁ አንድ ባንድ አውሩሽ። ስራ ነው። ልትበሉ ነው? ስራ ነው። ለሁለት እንደዚህ አይን አውጥታችሁ ልትጎርሱን ነው? ስራ ነው የሚያናደው ነው አይደለም? ምንድነው ስራ የሚያናድደው? ምንም እኮ የሚያናድድ ስራ አልሰራሁኝም። ምን ማለት ነው? ከፈለክ ሌላ ነገር ገዝተህ መስጠት በቃ ጀስት እኔ እንዲግባቡ ጓደኛሞች እንዲሆኑ ነው። እና ጓደኛሞች እንዲሆኑ አበባ አይደለም ማታረ ኤፍሬም ጽጌ አበባውን የተቀበለችው እሺ እኔም አፈቅርሃለሁ ብለው ነው እንደ ጓደኛ አበባ የምንልክት ነው መጀመሪያ የፍቅር እና ምን ማለት ነው ታዲያ? እሱ አበባ ሂዶ ሲሰጣት ጓደኛሞች እንዲሆኑ እንደ ጓደኛ ጓደኛሞች መሆን ከፈለክ ጓደኛሞች ነው ትራዚ ዘመባክሽ ዘንበሉና ምን ትላለች? ዘመባ ማርያም ነፃናቱ አራሲ ህፃናቱ በቃ ዘንበሉና ምን ትላለች? ዘመባ እንጀራ ህፃናቱን ዝም በል አልሰማሽም። አልሰማሽም ጋባውሻ ምኑ ሌላ ነገር ከአበባ ውጪ በጣም ብዙ ይሻላል። ይሄ አበባ ማለት እንደዚህ አንጨረጨራችሁ። እሺ ቀይ አበባ ለፍቅረኛ አይሰጥም፣ ነጭ አበባ ለጓደኛ ይሰጣል ነው አይደል? አይደለም ነጭ አበባም አይሰጥም። ነጭ አበባ ቢጫ አበባ የሚደረገው ይሄ መቃብር ላይ ምናምን ነገር እንጂ ለፍቅረኛ ላልሆነ ሰው ዝም ብላ አበባ ሌላ ብዙ ስጦታ እኮ አለ። ስሚ እያ ለቂው አበባውን ስሚ ጽጌ ትናንትና ሰፈራችሁ ድረስ መጥቶ አብሪኮ አበባ ሲሰጥሽ አበባውን እኮ እሱ አይደለም የሰጣት አንተ በለው እኮ መስጠቱ ነው። አንተ ነህ። ይሄ ያንተ ስራ ነው። ልጁ እንደዚህ አይነት ድፍረት ተዳፍሮ አያውቅም ነበረ። እና አጣብሳችሁ አላለም? እና አጣብሳችሁ ያለው እኛ ጓደኛሞች እንዲሆኑ እንዲያወሩ ነው። ታዲያ ማለት ምን ማለት ነው? እያ በቃ ኤፍሬም ባጭሩ ይሄ እኮ ደግሞ ፈጠግ ደግሞ አንቺ አይደለም አበባ ሰጥቷት እንደዚህ ሆንሽው አፈቅርሻለሁ ቢላት እኮ ልትታነቂ ነው ማለት ነው እኮ። ሁሉም ነገር በጊዜው ሲሆን ነው የሚያምረው ኤፍሬም። ባለፈው እንደዛ ብለን ቪዲዮ ሰራና ከዛ ሄርታ በዚህ ተሰበሰበ ይብጣ ልትበሉ ነው እንዴ? በጌታ አረ ነው እንዴ? ይርጣ እንደዚህ አያምርም። ተረጋጉ። እሺ የምር ከሆነ እሷን ላናግራታቸዋል። ምን ያንቺ ሀሳብ ነው ሲጀመር። የኔ ሀሳብ አይደለም። ማታ አናግራኛለች። የምር ማታ አወራሁት በኢንስታግራም አወራሁት። ምንድን ነው ያደረግሽው? እኔ በሰዓቱ ልክ አልነበርኩም። ስላት አሁን ልክ አይደለሁም ልጅ እመጣለሁ። ደብሮሻል አንቺ አበባ? አዎ እኔ አንተ ሲጀመርኩ ላንተ እንደረስከፋ ብዬ ነው እንጂ ለጓደኛ አይደለም። ቀያ እኮ እንደ ጓደኛው ሰይጣን ተብለን ተስማምተና አይሰጠውሽ እንደ ጓደኛ ብሎ አበባ መስጠት አይደለም። አብሪኮ መጀመሪያ ይሄን አስብበት። ጥሩ ስራ እንደሰሩ ነገር ነው የሚያስቡት። ምንም ይሄ የኔ ሀሳብ ምናምን ነገር አይደለም። ስህተትም ደግሞ ይላል። ማታም አውርተናል እኮ ብዙ ነገር። እንደውም ለምን ተመልሰህ መጣ? ድጋሚ ይሰጣታል። እውነት አብሪኮ እንደዚህ ከኔ ጋር መጋጨት ትፈልጋለህ? ከኔ ጋር መጋጨት ትፈልጋለህ? እሺ ከሱ ጋር እሱን ብቻ ምትሆን ከኔ ጋር ታው ልጅቷ እንደውም የኔ ኃላፊነት ናት። አንተም ጭምር አይደለች የኔ ናት። ስለዚህ አርፈህ ተቀመጥ። አረ እናቴ ያረጋጊው ምንድን በቃ እስኪ ሁለታችሁ ቢያንስ ነው አብሪኮ አንናናቅ። አረ እኔ እንደዛ አስቤያለሁ። ምናምን የምትይው አንተ ሌላ ችግር እንዳታመጣ አርፈህ ተቀመጥ። ምናምን የምትይው ምንድነው? አርፈህ ተቀመጥ። አልቀመጥም። የህፃን ስራ መስራት ነው። እናግባባቸው ያልነው እኔና አንቺ እናግባባቸው አልኩ እንጂ ታዲያ እኔ አበባ አሰጣጣቸውን አልኩ። አበባ ቢሰጣት እሺ ልጅ ሞተች ምን ሆነች? አበባ ከፈለገች ራሷ ቀንጥሳ ይዛ መሄድ ይችላል። ጀመር እኮ አበባ ነገር የምትወዱት እኮ እናንተ ሴቶች ናችሁ። እና ታዲያ ሴቶች የምንወደው ከፍቅረኛችን እንዲሰጠን ነው። ታዲያ እንዴ ከሚወዳችሁ ሰው አበባ ቢሰጥሽ ምን ችግር አለ? ማን ነው ገና እንኳን መች በስርዓት አወሩና ጨርሱና እናንተ አበባ የምትሰጠው እና የማን ነው? ምን ችግር አለ? አበባ ነው። ኦኬ ትርጉሙን ሳታውቅ ነው ዝም ብለው ማለት ነው የሰጣት። መጀመሪያም ሲጀመርም ያመጣው ሀሳቡን ኤፍሬም ነው። ገባ አይደል? እሱ ባለ ነገር ብቻ አትመራ። አረ በጣም ተገርመኝ። እሱን ካስጣት ስላለ ሌላም ችግር የሚፈጥርብን ነገር ዙሪሽ እንደዚህ እሷ ላይ እንድትናገር ጾም አልፈልግም። ተናገርኳትም እናቴ አልተናገርኳትም እኮ በቃ ዝም በል አንቺ ምን ብሩር ምናምን አትበይ። በቃ ዝም በል። ስላልሆነ እንደዚህ እያልኩ ያለሁት
አንተ አታወራም እንዴ? ለአንተ ብዬ እንደዚህ ቁም ስቅል ነው ያለው። እሱ ጋር አዋጣህም አያዋጣም? አዎ አንቺ ታወጪዋለሽ። የእሱን ህይወት የምትኖረው አንተ ነህ። ያንተን ህይወት የሚኖርልህ እሱ ነው አይደለም? ስለዚህ እሱ አብረን እንኖራለን። ምንድን ነው? ኧረ ኤፍሬም እውነቷ ነው። በቃ እኔ በሰዓት ተሳስቼ ተቀብዬው ይሆናል። ትናንት እሺ ብለሽ ተቀበለሽ? ዝም ብለሽ ትናንት እሺ ብለሽ አልተቀበልሽም? ሂድ ውጣ። ተመልሰህ እኮ ከፈለክ አትምጣ። በቃ አንፈልግም፣ አንድ ነገር አንፈልግም። ወይስ ዝምተኛ ናት ብለህ ነው? ኧረ እንደዛ ዝምተኛ ናት ምንም አትልም ብለህ ነው? ኦኬ ደግሞ የመከራከር መብትም አለኝ። እቺ ልጅ ኃላፊነቴ እስከሆነች ድረስ የመናገርም ልክ ካልሆነችም ረፊስ የማለትም መብት አለኝ። ታውቃለህ። በጣም ህል ውስጥ እየከተታችሁን ነው። ምን ብለህ ምን ልታመጣ? ነገ ደግሞ ሌላ እሽጉን ደግሞ ሙሉን ይዘህ ልትመጣ ነው። ታያለሽ። ምን አለ በይ ኤፍሬም፣ እንደዚህ አይነት ስራ አትስራ። አንተም እሱን ባትከተል ነው ችግር የለውም። ና አንድ ፍሬ እቺን አበባ ስለሰጣት እንብር እንደዚህ ከተሽከረከርሽ ሙሉ የታቀፈ ቢያመጣላት በቃ ትታነቂያለሽ ማለት ነው። አንተ እኮ አታፍርም እኮ እንደዚህ አይነት ስራ ልትሰራ ይሆናል። እንደዚህ አይነት ነገር እንዳትጃጃል። ህል ውስጥ ነው የከተታችሁን። እሺ ና ይኸውልሽ፣ ያንቺን ህይወት እሷ አትኖርልሽም። እሺ ምንም አያስቅም። ምንም አያስቅም። እሺ አያስቅም። በጣም ያናደድሽ። ሳቁ እናንተ ቀልዱ፣ ግን ህል ውስጥ ነው የከተታችሁን። እሺ ጠብቁ። ምን ልታምጣ? ምንም እንዳትፈሪያቸው። ሲጀመርም ያደረግነው ነገር ልክ እንደሆነ ያውቃሉ። ሂደዋል። ንቀት እኮ ነው ይሄ፣ እኮ ንቀት ነው። ነገ ደግሞ ሌላ ነገር ሲመጣ ዝም ልትሉና እናንተም ቢሆን ተናገሩልኝ። ቤተሰብ እኔ ልክ ነኝ፣ እንደኔ ልክ ነው። እኔ የፈለገችውን ህይወት እኮ መኖር ትችላለች። ግን ደግሞ ይሄ ማለት የሚቻለው በዛ ላይ እድሜዋ ገና ነው። ስለዚህ ፍቅር ምናምን ፍቅረኛሞች ምናምን የሚሰጣጡትን ነገር ብዙ የጓደኛ የሚሰጥ ነገር አለ። እነሱ ገና ፍቅረኛሞች ደረጃ ላይ አልደረሱ። ሌላ ነገር ቢሆን ይዞላት መጥቶ የሰጠው ችግር የለውም። በዛ ላይ ደግሞ ትናንትና እንደዚህ አይነት ነገር እንዲሰራ አልፈቅድም ነበር ብኖር። ሁላችሁም ደግሞ እየተናገራችሁ ነበር። ተማሪ ናት፣ ትምህርቷን አቋርጣ መጣች። አሁን እዚህ ሲመጣ ልትቀጥል ነው የመጣችሁ። ስለዚህ አላቅም፣ ብቻ ምን መናገር እንዳለብኝ አላቅም። ኤፍሬም ነው ለልጁ ሌላ ነገር እየከተተ ያለው ምናምን እና እኔም በሰዓቱ ተሳስቻለሁ። እነሱ ኤፍሬም ብቻ ሳይሆን እኔም ተሳስቻለሁ። በቃ መቀበል አልነበረብኝም። ታዩ የኤፍሬም ስራ ነው። አሁንም ልክ ጥሩ ነገር እንደሰራ ነው የሚያስበው እሱ። እንደዚህ ትክክለኛውን ነገር ስንናገር እኮ ነው እውነተኛ ነገር ነው የተናገርኩት። እና ቤተሰብ ካጠፋው ለእናንተም ቢሆን እንደዚህ ለጮኩት ራሱ መቀበል አልነበረብኝም። ጉሩሪን አደረቁት። ጌታን እንደዚህ መጫው ሲጀመር አልፈልግም ነበር እና ልክ እንዳልሆኑም እየሄዳችሁ ንገሯቸው በኮሜንት። ምክንያቱም ልክ ጥሩ ስራ ይሰሩ ነው። እዚህ ጋር መናገር ፈልገው ግን የኤፍሬም ጥፋት ሳይሆን የኤፍሬም ጥፋት ነው። ኤፍሬም ነው እንደዚህ አይነት ጥፋት የሚሰጠው። እኔም ጥፋት አለብኝ። ይሄ ጥፋት ማመን ምክንያቱም በሰዓቱ አልፈልግም። እንደዚህ አይነት ነገር ሲሰጥሽ ተቀብለሽ አትሂጂ። ገባሽ? በቃ ልክ ካልሆነ ልክ አይደለም እዛው ጋር አይሆንም ብለሽ ነው ትችላለሽ እንጂ እሱ እንዳይደብረው ብለሽ አንቺ ህይወት መበላሸት የለበት። ቀያባ አይሰጥም ምናምን ብዬ ተከራክሬዋለሁ። ቪዲዮ ላይ አይተሽዋል። ለማንኛውም ቤተሰብ ልክ እንዳልሆኑ ንገሯቸው። እኔ ይሄን ያክል ከጮህባቸውም ይበቃኛል። መጮህ ይራሱ በስመ አብ ጉሮሮና ታማም ጌታ። ትናንትና ለእኔ ራሱ እንዴት እንደጮህሽ ትናንትና በጣም ተናድጄ ስለነበር ነው ቪዲዮን እንዳየው ምንድነው ብዬ ነው እሷ ላይ ቀጥታ የጮኩት ማለት ነው። እንደዚህ ነው እንዳይደብረው ምናምን ነገር ስትለኝ ነው እንደ ይሻልኩኝ አወራሁት። ማታ ብርኮ የለም ነበር ቤቱ ሄዷል። ኦኬ አልኩኝና ዛሬ ጠዋት ተነስቼ ጠራኋት። በቃ እንደዚህ ልክልካቸው ሲነገራቸው አርፎ ይቀመጣል። ለማንኛውም ቤተሰብ እንወዳቸዋለን። አሁን እኔንም ይቅርታ እጠይቃለሁ። አንተና ባደረኩት ነገር ማለት ነው። አይለመድም